ሰላም ውድ ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ አንድ የህይወት ቁልፍ ጉዳይ እናወራለን። ለምንድነው ሁሉ ጊዜ የማይሆኑ የማይመጥኑ አልፎ ተርፎም ስሜታችንን የሚጎዱ ሰዎችን እንደ ማግኔት የምንስበው? ለምንድነው ልባችን ሰላም ወደሚሰጠን ሳይሆን ጭንቀት ወደሚፈጥርብን ሰው አብዝቶ የሚሮጠው? ብዙዎቻችን ይህንን እጣ ፋንታ ወይም እድል ስንል እንጠራዋለን። እውነቱ ግን ሌላ ነው ይሉናል የዘርፉ ተመራማሪዎች። አብዛኞቻችን በልጅነት የተሰበረ ማንነታችንን ለመጠገን ስንል ዛሬ በጎልማሳነት እድሜያችን ያንን የልጅነት ስቃይ የሚደግሙ ሰዎችን እንመርጣለን። የምንመርጠው የምንወደውን ሳይሆን የለመድነውን ህመም ነው ማለት ነው። በዚህ ፕሮግራማችን ለምን በግንኙነታችን ውስጥ አሳዳጅ ወይም ተሳዳጅ እንደምንሆን በሳይንሳዊ ማስረጃዎች አስደግፈን እናወራለን። ይህ መረጃ ህይወታችንን ሊቀይር ግንኙነታችንንም ሊፈውስ ይችላል። ለመሆኑ በግንኙነታችሁ ውስጥ የምትሸሹ ናችሁ ወይስ ፈላጊ? መልሱን የምታገኙት በዚህ ቪዲዮ የምንነግራችሁን እውነታዎች ከታሪካችሁ ጀርባ ጋር ስታመዛዝኑት ነው። እስከ መጨረሻው አብራችሁን እንድትቆዩም በአክብሮት እንጋብዛለን። ሳይንሱ እንደሚነግረን በሰው ልጅ ስነ ልቦና ውስጥ ሶስት ዋና ዋና የግንኙነት ዘይቤዎች ወይም አታችመንት ስታይልስ አሉ። ይህ የንድፈ ሐሳብ መሰረት የተጣለው በታዋቂው የእንግሊዝ የስነ አእምሮ ሐኪም ዶክተር ጆን ቦውልቢ ሲሆን በኋላም በሜሪላንድ ዩኒቨርሲቲ ተመራማሪ በሆኑት ዶክተር ሜሪ አይንስወርስ በሳይንሳዊ ሙከራ ተረጋግጧል። እነዚህን የግንኙነት ዘይቤዎች መረዳት ማለት እስካሁን በፍቅር ወይም በትዳር ግንኙነታችን ውስጥ የፈጠርናቸውን ግጭቶች ሚስጥር መፍታት ማለት ነው። አሁን ጉዳዮቹን በዝርዝር እንመልከታለን። የመጀመሪያውና ተመራጭ የሆነው የግንኙነት ዘይቤ የተረጋጋው ወይም ሴኪዩር የሚባለው ዘይቤ ነው። እንዲህ አይነት ዘይቤን የሚከተሉ ሰዎች በፍቅር ግንኙነት ውስጥ እንደ አለት የጸኑ ናቸው። በኮሎምቢያ ዩኒቨርሲቲ የነርቭ ሳይንስ ተመራማሪ የሆኑት ዶክተር አሚር ሊበን እንደሚገልጹት ከዓለማችን ሕዝብ 50% የሚሆነው በዚህ የግንኙነት ምድብ ውስጥ የሚጠቃለል ነው። እነዚህ ሰዎች በልጅነታቸው ወላጆቻቸው ለፍላጎታቸው ቅርብ የነበሩ፣ ሲያለቅሱ የታቀፉና አለንልህ የሚል ዋስትናን ያገኙ ናቸው። The Strange Situation Study ወይም ያልተለመዱ ሁኔታዎች ጥናት ውጤት እንደሚያሳየው እነዚህ ህፃናት ወላጆቻቸው ለተወሰነ ጊዜ ጥለዋቸው ቢሄዱ እንኳን ሲመለሱ በቀላሉ ይረጋጋሉ። ዛሬ ላይ እነዚህ ሰዎች በፍቅር ውስጥ ሲሆኑ ስጋት አይገባቸውም። እወድሃለሁ ለማለትም ሆነ ድክመታቸውን ለማሳየትም በፍጹም አይፈሩም። ሁለተኛውና ብዙዎቻችንን የሚያሰቃየን የግንኙነት አይነት ጭንቀታሙ ወይም አኔግዤስ የሚባለው የባህሪ አይነት ነው። በታዋቂዎቹ የግንኙነት ስነልቦና ተመራማሪዎች ሃዛንና ሼቨር ጥናት መሰረት 20% የሚሆነው የዓለማችን ህዝብ በዚህ ምድብ ውስጥ ይወድቃል። እነዚህ ሰዎች ግንኙነት ውስጥ ሲሆኑ ሁልጊዜም ንቁ ናቸው። አጋራቸው በቶሎ ቴክስት ካልመለሰ ምናልባት ሊተወኝ ይሆንን በሚል ስጋትም ይወረራሉ። ሳይንሱም እነዚህን ሰዎች የልጅነት ህይወታቸውን ወደኋላ መለስ ብለን እንድንመለከት ያስገድደናል። በዚህ መሰረት እንደዚህ አይነት ባህሪ ያላቸው ሰዎች በልጅነታቸው ያገኙት ፍቅር ያልተረጋጋ ነበር ማለት ነው። በዚህ ምክንያትም በህፃንነታቸው ፍቅር ለማግኘት መታገል አለብኝ የሚል ትምህርት እየወሰዱ ያደጉ ናቸው። ዛሬም ቢሆን በግንኙነት ውስጥ ያንን ትግል ይደግማሉ። አጋራቸውን አጥብቀው በመያዝ ፍቅርን ለማቆየትና ለማረጋገጥም ይሞክራሉ። ግን በሚገርም ሁኔታ ይሄ ባህሪያቸው አጋራቸውን የበለጠ እንዲሸሻቸው ያደርገዋል። ሶስተኛውና ምናልባትም በጣም ሚስጥራዊ የሆነው የሚሸሽ ወይም አቮይዳንት የሚባለው ባህሪ ነው። ከዓለም ህዝብ ውስጥ 25% በዚህ ምድብ ውስጥ እንደሚጠቃለልም መረጃዎች ይነግሩናል። እነዚህ ሰዎች መቀራረብን እንደ ስርዓት ነው የሚመለከቱት። እንደ ተመራማሪዎቹ ምልከታ ከሆነ የእነዚህ ሰዎች ወላጆች በልጅነታቸው ለስሜታቸው ግድ የማይሰጡ ነበሩ። በስነ ልቦና ተመራማሪዎች ዘንድ አቮይዳንት ዲስሚሲቭ ተብሎ የሚጠራው ይህ ባህሪ ህፃኑ በስሜት ሲጎዳ ማንም እንደማይደርስለት ሲረዳ ራሱን ለመከላከል ስሜቱን ማደንዘዝ ይጀምራል። ስለዚህ በእንዲህ አይነት ሁኔታ ያደጉ ሰዎች ዛሬም ቢሆን ልባቸውን ላለመስጠት ትልቅ ግንብ ይሰራሉ ማለት ነው። ሰው ላይ መደገፍ አደገኛ ነው የሚል ጽኑ እምነትም ያዳበሩ ናቸው። የሚገርመው መረጃ ግን ይሄኛው ነው። አብዛኛውን ጊዜ በዓለማችን ላይ የግንኙነት ቀውስ የሚፈጠረው ጭንቀታሙና ሸሺው ባህሪ ሲገናኙ ነው። ይህ አኔግዤስ አቮይዳንት ትራፕ ወይም አሳዳጅና ተሳዳጅ ወጥመድ ተብሎ ይጠራል። በዚህ ግንኙነት ውስጥ አንዱ ቅረበኝ እያለ ሲያሳድድ፣ ሌላኛው ደግሞ ነፃነቴን አትንካ እያለ ሲሸሽ ይታያል። ይህ የድመትና የአይጥ ጨዋታ ሳይንሳዊ በሆነ መንገድ ዘ ዳንስ ኦፍ ኢንቲመሲ ወይም የመቀራረብ ዥዋዥዌ ተብሎም ይጠራል።
እስኪ አሁን ለአፍታ ቆም ብለን ስለራሳችን እናስብ። እኛ የየትኛው ምድብ ውስጥ እንገኛለን? በነገራችን ላይ ይህንን ማወቃችን ብቻ ለህይወታችን ትልቅ እርምጃ ነው። ዶክተር አሚር ሊቨን አታችድ በሚለው መጽሐፋቸው ላይ እንደገለጹት እነዚህ ባህሪያት የባህሪ እስር ቤት አይደሉም። ይልቁንም በመረዳትና በልምምድ ወደ ተረጋጋው ምድብ በቀላሉ መሻገር ይቻላል ባይ ናቸው። አሁን ወደ ዋናው ቁም ነገር እንግባ። ሳይንሱ ዘ አኔግጂየስ አቮይዳንት ትራፕ ወይም የአሳዳጅና ተሳዳጅ ወጥመድ ብሎ በሚጠራው አስገራሚ አዙሪት ውስጥ እንገባለን። የሚገርመው ነገር በስነ ልቦና ጥናት መሰረት በዓለማችን ላይ በጣም የተለመደውና በጣም አሰቃቂው የግንኙነት አይነት የሚፈጠረው ጭንቀታሙና የሚሸሸው ወይም አቮይዳንት የሚባለው ሰው ሲገናኙ ነው። ለመሆኑ ለምንድነው እነዚህ ሁለት ፍጹም ተቃራኒ የሆኑ ሰዎች እንደ ማግኔት የሚሳሳቡት? ፈላጊው ትኩረት ይፈልጋል፣ ሸሺው ደግሞ ርቀት ይፈልጋል። ታዲያ ለምን አይለያዩም? ምክንያቱም ሁለቱም ሳያውቁት የልጅነት ትውስታቸውን አብረው ስለሚኖሩት ነው ይላሉ ተመራማሪዎች። ጭንቀታሙ ሰው ፍቅር ለማግኘት መታገል አለብኝ የሚለውን የልጅነት እምነቱን ለማረጋገጥ ሸሺ አጋር ይፈልጋል። የሚሸሸው ሰው ደግሞ በተቃራኒው ሊቆጣጠረኝ ነው የሚለውን ፍርሃቱን ለማረጋገጥ አሳዳጅ አጋር ይመርጣል ማለት ነው። እዚህ ጋር ነው እንግዲህ ዘ ዳንስ ኦፍ ኢንቲሜሲ ወይም የመቀራረብ ዥዋዥዌ የሚባለው አስገራሚ ትዕይንት የሚጀምረው። የዚህ ውዝዋዜ ታሪክም እንደዚህ ነው። ጭንቀታሙ አጋር በግንኙነቱ ውስጥ ቅዝቃዜ ሲሰማው ይደነግጣል። ምናልባት አይወደኝም፣ ሊተወኝ ነው የሚል ስጋትም ይገባዋል። ያኔ በስልክ ጥሪ፣ በቴክስትና ለምን አትቀርበኝም በሚሉ ወቀሳዎች አጋሩን ማሳደድ ይጀምራል። ይህ ሁኔታ ለሚሸሸው አጋር ከፍተኛ ወረራ ነው። ሸሺው ሰውዬ የተቀረጸው ሰው ሲቀርብህ ሽሽ በሚል የልጅነት መመሪያ ስለሆነ አሳዳጁ በቀረበው ቁጥር እሱ ይበልጥ ይርቃል። ስልኩን አያነሳም፣ መልስ አይሰጥም፣ ራሱንም በስራ ያጠምዳል። ሸሺው በራቀ ቁጥር አሳዳጁ ይበልጥ ይጨነቃል፣ የማይቆም ፍለጋ ውስጥም ይገባል። ነገር ግን ፈላጊው ተስፋ ቆርጦ ራሱን ማራቅ ሲጀምር ሸሺው ሰውዬ ድንገት የደህንነት ስሜት ይሰማዋል። አሁን አትቆጣጠረኝም ወይም አይቆጣጠረኝም ብሎ ሲያስብ እሱ ደግሞ ቀስ ብሎ መቅረብ ይጀምራል። አሳዳጁ ጋር ትንሽ የፍቅር ፍንጭ ሲያይ ተስፋው ይለመልማል። እንደገና ሊጠጋው ሲል ግን ሸሺው እንደገና የነፃነት ስጋት ይገባውና መሸሽ ይጀምራል። ይህ በሳይንስ ዘ አኔግጂየስ አቮይዳንት ሳይክል ወይም የጭንቀትና የተሳዳጅነት አዙሪት ተብሎ የሚጠራው አዙሪት ለዓመታት ሊቀጥል ይችላል። ሁለቱም ደስተኞች አይደሉም፣ ግን ደግሞ መለያየት አይችሉም። ፈላጊው በፍቅር ረሃብ ይጠወልጋል፣ ሸሺው ደግሞ በብቸኝነት ግንብ ውስጥ ይታጠራል። ሀዛንና ሼቨር እንደገለጹት ከሆነ ይህ ወጥመድ የሚቆመው አንደኛው ወገን የራሱን የልጅነት ጠባሳ ሲረዳ ብቻ ነው። አሳዳጁ ጭንቀቴ ከልጅነት የመጣ እንጂ አጋሬ ስለማይወደኝ አይደለም ብሎ ሲረጋጋ፣ ወይም ሸሺው ደግሞ ርቀቴ ራሴን ለመከላከል የገነባሁት ግንብ እንጂ ነፃነቴን የሚነካ አይደለም ብሎ ሲያምን የውዝዋዜው ምት መቀየር ይጀምራል። እስኪ አሁንም ደግሞ ለአፍታ ወደ ራሳችን ህይወት እንምጣ። በህይወታችን ውስጥ ያለን ግንኙነት ዳንስ ነው ወይስ ጦርነት? እናንተ የምታሳድዱት የጠፋባችሁን የልጅነት ፍቅር ነው ወይስ ዛሬ ካለው ሰው ጋር በእውነት መኖር ትፈልጋላችሁ? በነገራችን ላይ ይህ የመቀራረብ ውዝዋዜ እንዲቆም ካልተደረገ መጨረሻው የስሜት ድካምና የልብ ስብራት ይሆናል። ውድ የቻናላችን ቤተሰቦች እስካሁን አብራችሁን ከቆያችሁ በግንኙነታችሁ ውስጥ ያለውን ስውር ሰንሰለት ለመበጠስ ወስናችኋል ማለት ነው። እኛም ከልብ እናመሰግናለን። የአሳዳጅና ተሳዳጅ ወጥመድ የህይወት ዘመን እስራት ሊሆን አይገባም። ሳይንሱ እንደሚነግረን አታችመንት ስታይል ወይም የመጣበቅ ባህሪያችን የተቀረጸው በልጅነታችን ቢሆንም በድንጋይ ላይ የተቀረጸ ጽሑፍ ወይም የማይለወጥ የተፈጥሮ ህግ ግን አይደለም። ጊዜ ሊወስድ እንጂ መድኃኒት የሌለው ህመምም የለም። ታዲያ የዚህ አይነት የፍቅር ወይም የትዳር ግንኙነት ችግር ፈውሱ ከየት ይጀምራል ካላችሁ፣ ፈውሱ የሚጀምረው ጉዳዩን በሚገባ ከመረዳት ነው። የዘርፉ ተመራማሪዎች አሳዳጅ ወይም አኔግጂየስ ከሆናችሁ ጭንቀታችሁ የሚመነጨው ካለፈው ታሪካችሁ እንጂ ካሁኑ እንዳልሆነ በደንብ ወቁት ብለዋችኋል። የፍቅር ወይም የትዳር አጋራችሁ ስልክ ስላልመለሰ ብቻ ተረሳሁ ብላችሁ ስትደነግጡ እንዲህ እያለ የሚጮኸው ውስጣችሁ ያለው የተራበ ህፃን እንጂ የዛሬው ማንነታችሁ እንዳልሆነም ለራሳችሁ ንገሩት ሲሉም ይመክሯችኋል። መፍትሄው አጋራችሁን ይበልጥ ማሳደድ ሳይሆን በራሳችሁ ውስጥ ሰላምን መገንባት ነው። የራሳችሁን ደስታ በፍቅር ወይም በትዳር አጋሮቻችሁ ምላሽ ላይ ብቻም አታንጠልጥሉ ባይ ናቸው። ሸሺ ተሳዳጅ ወይም አቮይዳንት ባህሪ ያላችሁ ከሆናችሁ ደግሞ ነፃነታችሁን የምታስከብሩት ሰዎችን በመግፋት አይደለም። ያ በልጅነታችሁ የገነባችሁት የመግፋት ግንብ ከጥቃት ራሳችሁን ቢከላከልላችሁም እውነተኛ ፍቅር እንዳይገባችሁ ግን ከልክሏችኋል። እናም መቀራረብን እንደ ስርዓት ማየቱን ትታችሁ ድክመትን ማሳየት ጥንካሬ መሆኑንም በሚገባ ተለማመዱ ይሏችኋል ተመራማሪዎች።
ሁለታችሁም ዘ ዳንስ ኦፍ ኢንቲሜሲ ወይም የመቀራረብ ዥዋዥዌ ባህሪያችሁን ለመቀየር በመካከላችሁ ያለውን ክፍተት በግልጽ ንግግር ሙሉት። ለምን እንዲህ አደረግክ ወይም እንዲህ አደረግሽ ከሚል ወቀሳ ይልቅ እንዲህ ስታደርግ እንዲህ አይነት ነገር ይሰማኛል፣ እንደዚህ ስታደርጊ ጥሩ ስሜት አይሰማኝም የሚል ስሜትን የመግለጽ ጥበብንም ተለማመዱ። ፍቅር ማለት ሁለት ፍጹም ሰዎች የሚገናኙበት ሜዳ አይደለም። ፍቅር ማለት ሁለት ቁስለኛ ሰዎች እርስ በርስ የሚፈዋወሱበት ሆስፒታል ነው። ከአሳዳጅነትና ከሽሽት ወጥታችሁ ወደ ተረጋጋውና ጤናማው ማንነት መሻገርም ትችላላችሁ። ለዚያ ግን ግንባችሁን አፍርሱ፣ ሰንሰለታችሁንም በጥሱ ይሏችኋል ጉዳዩን የሚያጠኑ ምሁራን። ክቡራን ቤተሰቦቻችን ዛሬ ስለ ሶስቱ የስነ ልቦና ባህሪያትና በፍቅር ግንኙነታችን ላይ ስለሚያሳዩት እውነት አወራን። በተለይም አሳዳጅና ተሳዳጅ ባህሪ ባላቸው ሰዎች መካከል ያለውን የፍቅር ሁናቴ በሚገባ ተመለከትን፣ መፍትሄዎችንም ጠቆምናችሁ። ከቪዲዮው ያገኛችሁት መረጃ ከጠቀማችሁ ቻናላችንን ላይክ በማድረግ ለሌሎች እንዲደርስ አድርጉም። እናንተስ በግንኙነታችሁ ውስጥ አሳዳጅ ናችሁ ወይስ ተሳዳጅ? ወይስ ይህንን አዙሪት ሰብራችሁ የወጣችሁ የተረጋጋችሁ ጥንዶች ናችሁ? ታሪካችሁን በኮሜንት መስጫው ላይ ያጋሩን። እያንዳንዱን ኮሜንት ለማንበብም ጓጉተናል። ለማረፊያ ሚዲያ አዲስ የሆናችሁ ደግሞ እንዲህ ያሉ ጥልቀት ያላቸውና ሕይወትን የሚፈትሹ ዝግጅቶች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ልባችሁን ለፍቅር አእምሯችሁን ለእውነት ክፍት አድርጉ። ቸር ይግጠመን።